በዛሬው ዕለት በጣም አሳዛኝ ልብ ሰባሪ አደጋ ተሰምቷል። በሰሜን ሸዋ ሀገረ ስብከት በታላቋ ገዳም በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም በክረምት መግባት ጋር ተያይዞ በተከሰተው ከፍተኛ የዝናብና የመብረቅ ድምፅ ባደረሰው ረደ መሬትና የመሬት መንሸራተት ለጸበል፣ ለሱባኤ፣ ለመሳለም ከአራቱም አቅጣጫ በተሰበሰቡ በጻድቃኔ ማርያም ልጆችና ወዳጆች ላይ የደረሰው ድንገተኛ አደጋ እጅግ አስደንጋጭና ልብ ሰባሪ ሀዘንም ሆኗል። በዚህ አስከፊ ድንገተኛ አደጋም የ14 ወገኖቻችን ህይወት ሲያልፍ በ5 ወገኖች ላይ ከፍተኛና በ2 ወገኖች ላይ መለስተኛ ጉዳት መድረሱም ተሰምቷል። በዚህም የሀገረ ስብከቱ ብፁዕ ሊቃነ ጳጳስ አቡነ ቀሌምንጦስ በስፍራው በመገኘት ለሞቱ ወገኖች ጸሎተ ፍትሐት፣ ያዘኑ ወገኖቻችን የማጽናናት ትምህርተ ወንጌል፣ አባታዊ ቃለ በረከት መስጠት ላይም እንደተገኙም ተሰምቷል።